በግራና በቀኝ የተለያየ ዓላማ ያላቸው የተለያዩ ሰዎች ነው የነበሩት። በጎልጎታ በቀራንዮ በመስቀሉ ተቀምጠው የነበሩ በግራና በቀኝ የተለያየ ዓላማ ያላቸው ሰዎች ሲሆኑ በመስቀሉ ጉዞም በፍኖተ መስቀልም የነበረው ጉዞ እንዲሁ የተለያዩ ሰዎች ናቸው። የዛሬውን በዓለ ስቅለት ስናከብር ታሪኩን ወደኋላ መልሶ የሚወስደን የዛሬ 1983 ዓመት ነው። ጌታችን ዓለምን ሁሉ ለማዳን በቀራንዮ የተሰቀለበት ታላቁ ቀን መጋቢት 27 ጥንተ ስቅለቱ ዕለተ ዓርብ በ34 ዓመተ ምህረት ነው። ስለዚህ ከ34 2017 ስትቀንሱ 1983ኛ ዓመቱን በዓለ ስቅለት ነው የምናከብረው። እንኳን በሰላም አደረሰን አደረሳችሁ። ታዲያ ይህችኛዋን ዕለተ ዓርብን ብቻ ስናስባት በቤተክርስቲያናችን የምልጃ ጸሎት የቅድስት ቤተክርስቲያን በሮች በምሕረትና በሃይማኖት እንዲከፈቱ አድርግልን ብላ ወደ እግዚአብሔር እንደምትማልደው ቤተክርስቲያን በጧት እንደተከፈተ የመጀመሪያው ሰዓተ ጸሎት ከደረሰ በኋላ ምንባብ ወንጌሉ ወይም በግብረ ሕማሙ ሲገለጽ እንደሰማችሁት ወጸቢሖ ተማከሩ ሊቃነ ካህናት፣ በነጋም ጊዜ ሊቃነ ካህናቱ ኢየሱስ ክርስቶስን ይይዙት ዘንድ መከሩ። እውነት ነው፣ ምክራቸውን ዕለተ ዓርቡን ያጸኑት። ነገር ግን ሐሙስ ለዓርብ አጥቢያ በማለዳ እየተሾካሾኩ የአይሁድ ፋሲካ ስላለ ክርስቶስን ሲይዙት ክርስቶስን የሚወዱት የቃሉን ትምህርት የእጁን ታምራት እያዩ ያመኑት ስላሉ እነሱ እንዳይነሳሱባቸው በሹክሹክታ ሆነው ተማከሩ። እንዴትና በምን መንገድ እንደሚይዙት ያስቆሮቱ ይሁዳ በማለዳ መጥቶ እየመራ እንዲወስዳቸው ተነጋግረው ነበርና በነጋ ጊዜ ሊቃነ ካህናቱ ጸሐፍትና ፈሪሳውያን ተማከሩ። እግዚአብሔር ከክፉ ምክር ይጠብቀን። ሰዎች ለመልካም ነገር መምከር ያለባቸው የዘላለም አባትን የሰላም አለቃን መድኃኔዓለም ክርስቶስን በሐሰት ከሶ በሐሰት ፈርዶ ለሞት አሳልፎ ለመስጠት መማከር እንዴት ይደንቃል! በዚህ ዓለም ብዙ ጊዜ ሰዎች ከእውነት ርቀው በክፉ ምክር ሰዎችን ሲያጠቁ እናያለን፣ እናስተውላለን። እግዚአብሔር ከክፉ ምክር ሁላችንን ይጠብቀን። መክረው ወዲያውኑ በይሁዳ አስቆሮት እየተመሩ ረቢ መምህር ብሎ ሲሰግድና ስሞ አሳልፎ ሲሰጠው መድኃኒታችን ኢየሱስ ክርስቶስ በዚህ ሞት አገቦ ለወልደ እጓለ እመሕያው የሰው ልጅ በመሳም አሳልፈህ ልትሰጠው መጣህን? ዳሩ ግን ጊዜው ስለደረሰ ነው ብሎ በፈቃዱ ራሱን አሳልፎ ሰጠ። የአይሁድ ጭፍሮች ሊይዙት የመጡ ሁሉ የያዙት አለንጋ፣ ጅራፍ፣ በትር ሁሉ የሚያመልኩት የሚሰግዱለት የሚታዘዙለት አምላክ ነው። ይሄ ሲሆን እንኳን እነሱ አልደነገጡ፣ ይልቁንም ያዙት ይላል። በተለይ ቅዱስ ዮሐንስ አፈወርቅ በቅዳሴው በተግሳጹም ሲተረጉም ዓለምን ሁሉ የሚይዘውን ያዙት ይላል። ለምንድን ነው የተያዘው? ዓለም በበደል ስርዓት ስለተያዘ፣ አዳም በኃጢአት ስለተያዘ ከተያዘበት ኃጢአት ይፈታ ዘንድ መድኃኔዓለም ኢየሱስ ክርስቶስ ስለ ሁላችንም ተያዘ። ሁሉን የሚይዘውን ያዙት ይላል። አሁን ዓለማት መድኃኔዓለም ኢየሱስ ክርስቶስ በሁለት ተላልፎ ተያዘ። ከተያዘ በኋላ ወዲያውኑ እያንዳንዳቸው በኃይል ነበር የደበደቡት። በግብረ ሕማማቱ በተለይ በሕማማተ መስቀል መጽሐፍ ላይ በልሳነ ማሕያዊ የመድኃኔዓለምን የማዳን ሥራ በሚናገሩ ቅዱሳት መጽሐፍት ሁሉ ስለኛ ፍቅር መድኃኔዓለም የተቀበለው ጽዋዕተ መከራ በሰፊው ተገልጿል። የብርሃን ፊቱን በጥፊ መቱት። በብርሃን ፊቱ ላይ ርኩስ የሆነ ምራቅን ተፉበት። በኩርኩሙም መቱት። በህለት በዘንግ መኑ ጸፋከ ወመኑ ኮራከ ከነበረ ክርስቶስ አምላክን እያሉ እየተዘባበቱ ጽዋዕተ መከራ ደረሱበት ይላል። አዳምን ለመካስ የመጣ አምላካችን መድኃኔዓለም ኢየሱስ ክርስቶስ አዳምና ልጆቹ
መተዘቢያ ወይም ደግሞ መተዛዘቢያ ሆኖ ነበርና ያሁኑ ይወገድ ዘንድ ስለ አዳም ቤዛነት ኢየሱስ ክርስቶስ የሆኑ ብፁዓተ መከራ ተቀበለ። ልብሱን ገፈፉት፣ ከለሜዳ አለበሱት፣ ዘንግ አስይዘው ንጉሥ አይሁድ እያሉ ተዘባበቱበት። ይሄ ከነግ እስከ 3 ሰዓት ሲሆን እጆቹን ለኋላ ለግርንግሪት አስረው በጲላጦስ ፊት አቆሙት ይላል። ቅዱሳን መላእክት በፊቱ የሚቆሙለትን መድኃኒዓለም ኢየሱስ ክርስቶስን በጲላጦስ ፊት አቆሙት። ዓለምን ከስራት የሚፈተው መድኃኒዓለምን አሰሩት። ለምን? የታሰረው አዳም ይፈታ ዘንድ ነው። ቅድም በግብረ ሕማሙ ሰምተናል። እስመ ሰበረ ማኅተብት ወቀጥቀጠ መልአክ ዝንተ ዘሐጼን፣ የነሐሱን በር ሰበረ የብረቱንም ቁልፍ ቆረጠ ይላል። ለዘላለም በደላችን ይቋረጥ ዘንድ እስራታችን ይፈታ ዘንድ መድኃኒዓለም ኢየሱስ ክርስቶስ ለግርንግሪት ታስሮ በጲላጦስ ፊት ቆመ። 3 ሰዓት ላይ ይሄ ከሆነ በኋላ ጲላጦስ ጠየቀው፣ አንተ የእግዚአብሔር ልጅ ነህን እያለ ጠየቀው። ዝም ማለት አርምሞ የባህሪው ነው። መድኃኒዓለም ኢየሱስ ክርስቶስ ሁሉ ነገር ማድረግ እየቻለ ሁሉ እንደማያደርግ ዝም ይላል። ዝም ሲል ልገልህም ላድንህም ስልጣን እንዳለኝ አታውቅምን አለ። ያን ጊዜ ነው ስልጣን የራሱ እንደሆነ የባህሪ አባቱ የባህሪ ሕይወቱ መንፈስ ቅዱስ መሆኑን መመስከር መናገር ተገቢ ስለሆነ ከአባቴ ከባህሪ ሕይወቴ ከመንፈስ ቅዱስና ከኔ ካልተሰጠ በስተቀር አትችልም አለ። ያን ጊዜ በዕብራውያን በእስራኤላውያን ሕግ 40 የተገረፈ ለሞት ተላልፎ አይሰጥም። 40 ገርፎ ለቀቀው። ቀሰፎ ጲላጦስ ለኢየሱስ በሚል በኋላ ግን በሙሉ አይሁዳውያን ተሰብስበው አንተ የቄሳር ወዳጅ አይደለህም ስለምን ትለቀዋለህ ብለው ስቅሎ እያሉ ጮሁ። ደሙ ይኩን ላዕሌነ ወላዕለ ውሉድነ አለ። ሆሳዕና በአርያም ሆሳዕና ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር እያሉ ይዘምሩ የነበሩ ሁሉ እንደገና ተገልብጠው ስቀለው ደሙ በእኛና በልጆቻችን ላይ ይሁን እያሉ ጮሁ። እንዲህ ነው አለ። የዓለም ፍቅር የማይውል የማያልቅ ነው። ለዚህ ነው እትምስልዎ ለዝንቱ ዓለም፣ ይህን ዓለም አትምሰሉ ይላል። የዚህ ዓለም ሰዎች ትዳራቸው፣ ጓደኝነታቸው፣ ፍቅራቸው ሁሉ ጊዜያዊ ስለሆነ ነው። ከሁሉ በላይ ግን ይህን ዓለም ትቶ በመንፈሳዊ ሕይወት ውስጥ መኖር ዘላለማዊ ጸጋን ያሰጣልና ዘላለማዊ በረከት እንድናገኝ አምላከ ቅዱሳን እግዚአብሔር ይፍቀድልን። ያን ጊዜ ጲላጦስ መረመረው ይላል። ሐሰቶ ጲላጦስ ለኢየሱስ ኢየሱስ ክርስቶስን ብቻውን መረመረው። እንኳን ይሰቀል ዓይን መፍሰስ የሚያስብል አንድም ነገር እንኳን አላገኘበትም ነው። ያኔ እንደገና ደግሞ አነ ንጹሕ እምደሙ ለዘብእ ብሎ እጁን ታጥቦ ውሃ ረጭቶ አሳልፎ ሰጣቸው። መጀመሪያ የገረፈው ይለቁት እንደሆነ ብሎ ነው። በክርስቶስ ላይ ግን ያሁን አሳልፎ ሰጣል። ያን ጊዜ ይዘው ወደ ከሎተስራ ወደ ቀራንዮ ይዘውት ሄዱ። በዚህ ላይ በአደባባዩ ላይ ሲናገር ምን ይላል? ኢየሱስ ክርስቶስ የሾህ አክሊል ደፍቶ ወደ አደባባይ ወጣ ይላል። የምን አክሊል ደፍቶ? አቤት! የሾህ አስዋክ የተባለ እሾህ ፍቶታት ኃጣው ናቸው። እነሱ ከኛ ይነቀሉ ዘንድ ለዘላለም አዳም የሾህ አክሊል ፍቶታት ኃጣው ተደፍተውበት ተጠናውተውት በምትከሲስቶ ጸበለስን በልቶ ከገነት ሲወጣ እሾህና አሜከላ ምድር ታብቅል ተብላ ነበርና ምድር የተባለ አዳም ስለሆነ ፍቶታት ኃጣው በቅሎበት የነበረው አዳም ይሄ ኃጢአት ለዘላለም ከሱ ይነቀል ዘንድ የብርሃን አክሊል ይቀዳጅ ዘንድ ኢየሱስ ክርስቶስ የሾህ አክሊል ደፍቶ ወደ ቀራንዮ ወጣ፣ ወደ አደባባይ ወጣ። ከዛ በኋላ ነው ከአደባባዩ በኋላ በቀጥታ እርጥብ መስቀል አሸክመው ወደ ቀራንዮ ወሰዱ። መስቀሉን ተሸክሞ ወደ ቀራንዮ ወጣ ይላል። በደላችን ኃጢአታችን ተሸክሞ ያስወግድልን ዘንድ ነው። ታዲያ በዚህ ጉዞ ውስጥ 2 አይነት ተጓዦች ነበሩ።
በቀኝ በኩል ደረታቸውን እየደቁ ንጹሐ ባሕሪ ክርስቶስ ተላልፎ ተሰጠ ብለው ስለ ክርስቶስ መከራ የሚያዝኑ የሚያለቅሱ ነበሩ። በሌላ መንገድ ደግሞ የሚዘብቱ ግረፎ በለምተው እያሉ ጸዋፍ መከራ ጭምር የሚያጸኑ ነበሩ። ሌላው ቀርቶ መንገደኞች አልፈው የሚሄዱ ሁሉ ሲገርፉት ሲያንገላቱት እያዩ አላዘኑለት። አንገታቸውን እየነቀነቁ ክፉ እንደሆነ አድርገው በማያውቁት ነገር ሁሉ ክርስቶስን መሳደብ ጀመሩ። የተወደዳችሁ ምዕመናን፣ ብዙ ጊዜ በሰው ላይ ስንፈርድ እንገኛለን። ከሁሉ በላይ ግን ፈራጅ ማን ነው? አቤት ነገር ማን ነው? እግዚአብሔር። ከመእይን አፌ ግብረ እጓለ እምህያው የሰው ነገር እንዳልናገር ፈቃዴ ነው የሚለው ቅዱስ ዳዊት። ስለ ሰው መናገር የለብንም ክፉ ነገር ማለት በእውነት ስለ ራሳችን ማየትና መመልከት ያለብን። ክርስትና እንደዛ ነው። ንጹሑን ክርስቶስን አይሁድ ብቻ ተሰባስበው ከበው ስለገረፉት ይሞት በቃ ስላጸኑበት ከክፎች ጋር ተባብረው አብረው መንገደኞች ሳይቀሩ አንገታቸውን እየነቀነቁ ኢየሱስ ክርስቶስን ሰደቡት ይላል። ስድብ የማይገባውን አምላክ ቅዱስ ዳዊት ብሎ ተናግሮ ነበር። አገቱኒ ከለባት ብዙኃን ውሾች ከበቡኝ ይላል። ብዙዎች ውሾች ወሐዙኒ ማህበሮሙ ለእኩያን የክፉዎች ማህበር ያዙኝ ይላል። አጋንንት አይሁድ በዛ ተመስለዋል። ምክንያቱም በተለይ አጋንንት በክርስቶስ ላይ ስልጣን የላቸውም። በአዳም ላይ ግን ሰልጥነው አዳምን ከበው ይዘው ስለነበረ አዳምን ለመካስ የመጣው መድኃኒዓለም በአይሁድ በከለባት በተባሉ በውሾች ተከበበ። ይሄ የቅዱስ ዳዊት ትንቢት ተፈጸመ። በዚህ ጉዞ ውስጥ ነው እንግዲህ በቀኝም በግራም ንጹሐን የሆኑ ነበሩ። እንደገና ደግሞ ይሞት በቃ እያሉ በክርስቶስ ላይ የሚዘባበቱ ነበሩ። በዚህ ጉዞ ውስጥ እናቶቻችን የእስራኤል ደናግላን ደረታቸውን እየደቁ እያለቀሱ እንባቸውን እያፈሰሱ ነበር። ድንግል ማርያም በዚህ በግብረ ሕማሙ ላይ ለአህያ ማርያም የእመቤታችን ለቅሶ ሐዘንን ይናገራል። ማርያምን ተቀበዮታ ቅዱስ ዮሐንስ ወንጌላዊ እነ ሰሎሜ ሌሎችም ቅዱሳን እነ መግደላዊት ማርያም ሁሉ አልተለዩም። ብዙ የተደረገላቸው ብዙ ኃጢአታቸው ይቅር የተባለላቸው በፍቅሩ ተማርከው በእምነት ጸንተው በጉዞ አብረው ሄደዋል። አልፈሩ፣ አልሸሹ። ነገር ግን በዛ ጉዞ ውስጥ ሁሉ ከባዱ የነበረው የአይሁድ ጭፍራ ከፍተኛ ነው። ክርስቶስን ወደፊትም ወደኋላም እየጎተቱ እያንገላቱ በፍኖተ መስቀል በ13 ሕማማተ መስቀል ተቀብሏል። ወድቋል። ውድቀታችን ለዘላለም ያስወግድና ያስነሳን ዘንድ ብዙ ጽዋዕተ መከራ ተቀብሏል። ክርስቶስ መከራ ተቀበለ በሥጋው ታሞ እኛንም ሁላችንም አዳነን ነው የሚለውና ያዳነን መድኃኒዓለም የተመሰገነ ይሁን። ከዛ በኋላ ከ3 ሰዓት ጀምሮ እስከ 6 ሰዓት ያለው የ3 ሰዓት